ህይወት እንዲህ አጭር ሆኖ እያለ ለምን ህይወታችን እንደ አዲስ አንጀምርም? እንጀምር እስቲ። እስካሁን ያለው ያለፈው አለፈ በቃ። ውድቀታችን፣ መነሳታችን፣ መውደቃችን፣ ጥፋታችን፣ ያጠፋነው፣ ያበላሸነው፣ ያገኘነው፣ ያጣነው ሚስቴኮቻችን አሉ። እንዝጋቸው። ያለፈውን እንዝጋና እስቲ በእነዚህ ፕሪንሲፕሎች እንደ አዲስ ቀሪ ዘመኔን the rest of my life ብለን ደግሞ እንደ አዲስ ትኖራቸው። ከዛ ህይወታችንን ጸጸት የሌለበት ህይወት እናድርግ። እነዚህ ሆስፒስ የሚባሉ ቦታዎች አሉ። ሆስፒስ የሚባሉት እኛ ሀገር አልተጀመረም ይመስለኛል። እና ሆስፒሶች ማለት ሆስፒታሎች ክራውድድ እንዳይሆኑ ተስፋ የሌላቸው ሰዎች እንደሚሞቱ እርግጠኛ የሆንሽባቸውን ሰዎች የምታስቀምጭበት ቦታ ነው። 3 ወር የቀራቸው፣ 6 ወር የቀራቸው፣ 1 ወር የቀራቸው ሰዎች ወደ ሆስፒስ ይሄዳሉ። እነዚህ ሰዎች ጋር የሚሰሩ ነርሶች አሉ። አሁን ነርሶቹ ጥናት አጠኑ። ጥናታቸው ምንድነው? እነዚህ ሊሞቱ 1 ወር 2 ወር የቀራቸውን ሰዎች አንድ ጥያቄ ጠይቋቸዋል። የሚጠይቋቸው ጥያቄ ምንድነው? ምን ይጸጽትሻል? በህይወት ዘመን ምን ሪግሬት አለ? ባደርገው ኖሮ እንዲህ በሆን ኖሮ የምትሉት ነገር ምንድነው ብሎ ጠይቋቸዋል። ከዛ ያንን ነግሯቸዋል። ያን የነገሩትን በጥናት አውጥተው ሰጥተውናል። እነሱ እዛ ህይወታቸው መጨረሻ ላይ ያሉ የተጸጸቱባቸውን ነገሮች እኛ እንዳንጸጸትባቸው ከነሱ እንማራለን ማለት ነው። ብልህ ከሰው ስለሚማር አንደኛ ያሉት በጣም ይጸጽተኛል ያሉት ነገር ደስተኛ አልነበርኩም። I was not happy። ህይወቴን ኢንጆይ አላረኩትም። እንዲህ ሊያልቅ እንዲህ ልጨርሰው እንዲህ ዞር ብዬ ሳይ ህይወቴን ደስተኛ አልነበርኩም፣ ኢንጆይ አላረኩትም ህይወቴን የሚል ጸጸት ነው ያላቸው። ሁለተኛ ጸጸታቸው ከቤተሰቤ ጋር ጊዜ አላሳለፍኩም። ምን ነው ከእናቴ ጋር ቁጭ ባወራት ኖሮ፣ ምን ነው ከአባቴ ጋር ባወራ ኖሮ። ለልጆች ጊዜ አልሰጠኋቸውም። ኮሚቴ፣ ቦርድ፣ ኮሚቴ፣ ስብሰባ ምን እዛ ጋር ስል ለልጆች ጊዜ አልሰጠኋቸውም። የሚቆጨኝ ነገር ለልጆቼ ጊዜ አለመስጠቴ ይቆጨኛል፣ ለቤተሰቤ ጊዜ አለመስጠቴ ይቆጨኛል ይላል። ሶስተኛው ስሜቴን አልገለጥኩም። ሰዎችን እየወደድኳቸው እንደምወዳቸው አልነገርኳቸውም። ታንኪው አላልኳቸውም፣ አላመሰገንኳቸውም። በህይወቴ ማመስገን የነበረብኝን ሰዎች አልነገርኳቸው። የምወዳቸውን ሰዎች እወድሃለሁ፣ እወድሻለሁ ብዬ ስሜቴን አልተናገርኩም። ዝም ብዬ ሪዘርቭድ ሆኜ በቃ ክብሬን ጠብቄ ፍቅሬን ሳልገልጽ ነው እዚህ ጋር የደረስኩት ይላሉ። አራተኛው ወርክሆሊክ ነበርኩ። ስራ በጣም ሰራ ነበረ። አሁን እዚህ ጋር እንትን አይደለም፣ ትጋት አይደለም፣ ልፋት። ትጋትና ልፋት ልዩነት አላቸው። ዝም ብዬ ስሰራ ነበር ቀን ከሌሊት። ለምኑ ነው? ለዚህ በቃ ይሄው ነው እኮ ላይፍ ይሄው ነው። ግን ያ ሁሉ መድከሜ ምንድን ነበር? ያ ሁሉ ልፋቴ ምንድን ነበር? በቤት ላይ ቤት፣ በመኪና ላይ መኪና እንትን ለመጨመር ሌሊቱን ቁጭ ብዬ ሳድር 2-3 ስራ አሁን ውጪ 2-3 ስራ ይሰሩ የለም 2-3 ስራ ስሰራ ንብረት ለማጠራቀም መከራዬን ሳይ ይሄው ነው ህይወት ብለው ይቆጫሉ። ለምንድን ነው የለፋሁት ብለው ይቆጫሉ። ከዛ ሌላው አምስተኛው ራሴን አልተንከባከብኩም። አሁንም ለዚህ በሽታ ያበቃኝ እሱ ነው። ኤክሰርሳይዝ አልሰራ፣ ምግቤን አላስተካከልኩ፣ ለራሴ ጊዜ አልሰጠው፣ ለራሴ ላይ አልሰራሁም። ለአንድ ካምፓኒ ስለፋ ህይወቴን ሳሳልፍ ለራሴ ግን ጊዜ አልሰጠውም፣ ራሴን አልተንከባከብኩም የሚል ነው። ስድስተኛው ጸጸታቸው ሰዎችን አልረዳሁም። ሰዎችን መርዳት ይችል ነበር። ቢያንስ የተወሰኑ ነገሮችን ማድረግ የምችል ነበር፣ አቅም ነበረኝ ለመርዳት። አልረዳሁም። ዘመዶችን አልረዳኋቸው፣ ጓደኞችን አልረዳኋቸው። አይ ዋስ ሰልፊሽ ነበርኩኝ፣ አልረዳሁም የሚል ነው። ሰባተኛው ጸጸታቸው በቂም ለምንድን ነው የኖርኩት? ቂም ይዤ ነው እኮ የኖርኩት። ይቅርታ ማድረግ አልችልም ነበረ። ምጠላቸው ሰዎች ነበሩ፣ ምናድድባቸው ሰዎች ነበሩ ኦል ማይ ላይፍ።
በቂም በጥላቻ ነው የኖርኩት። እንደዚህ ሊያልቅ የአንድ ወር ነው የቀረው። ግን አንድ ወር ሊቀር እንደዚህ ሊሆን ህይወቴ እንደዚህ ሊያልቅ በቂም ይዤ ጥላቻ ይዤ ነው ያሳለፍኩት የሚል ጸጸት ነው። ሬግሬትስ ናቸው እነዚህ ትላልቅ ሬግሬትስ። ስምንተኛው መጽሐፍቶች ማንበብ የምፈልጋቸው መጽሐፍቶች ጊዜ ሰጥቼ አላነበብኩም ወይም ደግሞ መጽሐፍ አልጻፍኩም የሚል ጸጸት ነው። እዛ የተጠና ነው የምነግርሽ። ዘጠነኛው የኖርኩት ለሰው ኤክስፔክቴሽን የኖርኩት ለቪዥን አይደለም የኖርኩት፣ ለህይወት ጥሪ አይደለም የኖርኩት። የሰዎችን ኤክስፔክቴሽን ለማሟላት ሰዎች ከኔ የሚጠብቁትን ለማሟላት ነው እንጂ የኖርኩት ለጥሪ አይደለም። ዓላማ ያለው ኑሮ አይደለም የኖርኩት። ምን ነው ለዓላማ ብኖር ኖሮ የሚል ነው። የመጨረሻውና አስረኛው ጸጸት እየመጡ ሲለምኑኝ ስለ እግዚአብሔር ሲነግሩኝ በፈለግሽው ሃይማኖት ውሰጂው አላህም በይ ያህዌም በይ፣ ግን ወደ ሃይማኖት ሰዎች ሲጋብዙኝ ኩራቴ፣ በአምላክ ላይ ኩራቴ፣ ስኮራ አልፈልግም ስል ስጠራ አልፈልግም ስል ስኮራ ዘመን ያለፈ ይጸጽተኛል ይላሉ። እነዚህ ለመሞት 1 ወር 2 ወር የቀራቸው ሰዎች የተናገሯቸው የተጠኑ 10 ነጥቦች ነው የነገርኩሽ። ስለዚህ እኛው ምንድን ነው የምናደርገው? ከነሱ እንማራለን። እኛ የህይወታችን መጨረሻ ላይ እንዳንጸጸት እነሱ ሪግሬት እናረጋቸዋለን። ጸጸቶቼ እነዚህ ናቸው ያሏቸውን ነገሮች እኛ እንገለብጥና እንኖራቸዋለን። ከዛ ህይወታችንን ሰላማዊ እናደርግበታለን ማለት ነው። ምን ያህል ህይወታችን ኢንጆይ እናደርገዋለን? በየቀኑ ማን ነው ደስተኛ? ህይወቱ ኢንጆይ የሚያደርግ ማን ነው? አሁን ተመልከቺ፣ ደስተኛ ለመሆን አንዱ ማይንድፉል መሆን አለብሽ። ማይንድፉልነስ በጣም ያስፈልጋል። ሽሮዋን ስበላት አጣጥሜ ጣዕሙን አጣጥሜ ኢንጆይ አርጊያት ነው መሆን ያለበት። እያንዳንዷን ካፕ ኦፍ ኮፊ እያንዳንዷን ቡና ስጠጣት ጣዕሟን አጣጥሜ ነው መጠጣት ያለብኝ። ስጠኛ እኔ አሁን ስተኛ እንቅልፌን በጣም ኢንጆይ አርጌ ነው የምተኛው። እኔ ኢንጆይ አደርጋለሁ በተቻለ መጠን ህይወቴ ባለኝ አቅም። you don't have to be rich ህይወትሽን ኢንጆይ ለማድረግ ባለው ነገር በየቀኑ የህይወትን ኢንጆይ የማድረግ በህይወት ደስተኛነትን መለማመድ በጣም ያስፈልጋል። ቀጠሮ ግን ከሰጠን እንዲህ ሲሆንልኝ ደስተኛ ሆናለሁ፣ መኪና ስገዛ ደስተኛ ሆናለሁ፣ አሜሪካ ሲሄድ ደስተኛ ሆናለሁ፣ ሳገባ ስወልድ ደስተኛ ሆናለሁ ብለን ከጠበቅን መቼም ደስተኛ ነው። ሲመጣ ያ ነገር ሲሆን ሌላ ነገር ይጎደላል። ሁሉ ጊዜ ይጎደል ነገር አለ። ይሄ ሲስተካከል ያ ያስተካከል ያ። ስለዚህ ውሳኔ ያስፈልጋል። አሁን እነሱ ኢንጆይ አላረኩም ብለው የሚጸጸቱ ከሆነ እኛ ምን ማድረግ አለብን? ህይወታችንን ኢንጆይ ማድረግ በትናንሿ ነገር ማይንድፉል ሆነን እያንዳንዷን ነገር ኢንጆይ ማድረግ እና ደስታን መፍጠር ነው ያለብን። አሁን ያልሽው ነው። ደስታ ከየትም አይመጣም፣ ወይ ከሰማይ ከእግዚአብሔር ነው የሚመጣው። I have to create it። እኔ ወስኜ ደስታን ልንፈጥረው እንችላለን። አሁን ዝም ብለን ደብሮ እንደዚህ ቁጭ ካለን አንዱ አይዲያ ያመጣል። ላይፍ ኢንጆይ ማድረግ የለመደ ለምን በቆሎ ገዝተን አንቀቅልም ይላል። ከዛ ሄዶ በቆሎ ቀቅሎ እንትን ይዝመጣል፣ እሳቱን ያስተካክላል፣ ውሃ ይጥዳል ምናምን። በቆሎ ቀቅሎ ትኩስ በቆሎ ምናምን ጆክ እያወራልሽ እያጫወተሽ መንፈሳዊ ነገር እያወራ ክሬኤት ያደርገዋል። ሞመንቱ ላይ ደስ የሚያሰኝ ነገር ሞመንት ታደርጊያለሽ። አልበለዚያ ዝም ብለን ደብሮን የሆነ ቀን ደስታ ይመጣል ብለን በድብርት ካሳለፍነው አመታቶቹ ያልፋሉ ደስተኛ ሳንሆን። ስለዚህ እንደ አዲስ እንጀምር። አሁን እንቁምና እናስብ። እነሱ የሚጸጸቱን ህይወታችንን እንደ አዲስ እንጀምረው። እኔ አሜሪካ ከመሄዴ በፊት በጣም ነበር የምጠብቀው ቪዛ ለማግኘት እና በቃ ትኔ ዶክተር ሆኛለሁ፣ አሜሪካ መሄድ፣ እዛ ሬዚደንሲ መስራት፣ ስፔሻላይዝ ማድረግ ምናምን እያልኩ ነው የምጠብቀው። ከዛ ስጠብቅ አንድ ጊዜ ገባሁ፣ አልሆነም። ከዛ በኋላ ተሳክቶ እስኪሄድ ድረስ ጥበቃ ይዛ ላይ አሜሪካ ነው ደስታዬን ያስቀመጥኩት።
አሜሪካ ሲሄድ ደስተኛ አልሆንኩም። ተመልሼ መጣሁ በ6 ወሩ 6 ወር ነው የቆየሁት። ስለዚህ ያስኩት ቀጠሮ ልክ አልነበረም ማለት ነው። ሜዲካል ተማሪዎች ሆነን ግራጁዌት ስናረግ የምናረግባትን ቀን ነበር የምንጠብቀው ዶክተር ተብለን የምንጠራባት። ግራጁዌሽን ቀን መጣ። ግራጁዌሽን ቀን እኔ አንድ ዘመዴ ውስኪ አምጥቶልኝ ነበርና እንደዚህ ይዤው ነበር ውስኪው። I was so disappointed። በጣም ካዘንኩባቸው ቀኖች አንዱ ግራጁዌት ያደረኩበት ቀን ነው። እዛ ጋር ነው ያስቀመጥኩት ጎል እሱ ነው። ከዛ ጎሉ ጋር ስደርሽ ነው እንዴት ያለሽ በቃ ዶክተር ተባልኩኝ። አሁን ምንድነው ቀጠሮ አትያዙ ደስተኛ ለመሆን። አሁን ግሬትፉል ሆኖ ባላችሁ ነገር ደስተኛ ሆኖ። ገንዘብ እጥረት ሊኖር ይችላል፣ ቤቱ ላይ መች ይችላል፣ ደስታን ፍጠሩት። ትጋትና ልፋት ቅድም እንዳልኩት ትጋት መጽሐፍ ቅዱስም ያደንቀዋል። ዲሊጀንስ ማለት ነው። ትጋት ለእግዚአብሔር ስጦታ ነው። በትጋት ማድረግ ያለብንን እናደርጋለን። ልፋት ግን እርግማን ነው። ዝም ብሎ መልፋት። አሁን መሄድ መጓዝና መኳተን ደግሞ ልዩነት አላቸው። መጓዝ ከዚህ ቦታ እዚህ ቦታ ነው የሚሄደው ብለሽ የምትሄጂ ነው። መኳተን ግን ዝም ብሎ መዞር ነው። መኳተን ነው። አንዳንዴ በህይወታችን መኳተን ያጋጥመናል፣ እንኳትናለን። እኛ ሀገር አልተለመደም። አሜሪካ 2-3 ስራ ይሰራሉ። 3 ስራ ጠዋት 12 ሰዓት ገብተው እስከ ምሳ ሰዓት፣ ከምሳ ሰዓት እስከ 12 ሰዓት፣ ከ12 ሰዓት እስከ 6 ሰዓት፣ 6 ሰዓት ከስራ ወጥተው ቤት ይመጣሉ። እንደምንም ምግብ በልተው ይተኛሉ። እንደገና ጠዋት for what? ምን ለማድረግ? አዲስ አበባ ቤት ሰራሁ። ጥሩ አልበቃሽም ግን አሁንም ሁለተኛ ቤት መስራት እፈልጋለሁ፣ እንትን ማድረግ እፈልጋለሁ። እንትን ማድረግ መቼ ነው ኢንጆይ የምታደርጊው ያንን ቤት? ለፍቶ ቁጭ ብሎ ኢንጆይ የሚያደርገው ጊዜ ከሌለ ምን ዋጋ አለው? አሁን ነጮቹ early retirement የሚሉት አላቸው። በጣም early retire ያደርጋሉ በ45 ዓመታቸው በ50 ዓመታቸው። ከዛ ሙዚቃቸውን ይሰማሉ፣ ምግቡን ቴስት ያደርጋሉ፣ ታሪኩን ያዳምጣሉ፣ መጽሐፍ ኢንጆይ ያደርጉታል። ያስቀምሻል። ቬኬሽን ያውቃሉ። እኛ ቬኬሽን አናውቅ። ቬኬሽን ይወስዳሉ፣ ስልካቸውን አጠፋፍተው ምናምን ውሃ ያለበት ቦታ ሄደው በጣም ባትሪያቸውን ሪቻርጅ አድርገው ተዝናንተው ይመጣሉ። ወርክሆሊክ ከሆንሽ ስራ መልካም ነው፣ ተገቢ ነው መስራት፣ ግን ልክ አለው፣ ጊዜም አለው። ግን ዝም ብሎ ልፋት ካረግ ነው ከዛ ለፍተሽ ሳትደሰችበት ለፍቶ ትቶት ይሄዳል። እና ኢንጆይ ማድረግ በረከት ነው። የህይወት የሰጠሽን ነገር ኢንጆይ ማድረግ አለብሽ። መጽሐፍ አለች ምን ይላል መሰለሽ? ዶንት ስዌት ዘ ስሞል ስታፍ የሚል መጽሐፍ አለ። ዶንት ስዌት ዘ ስሞል ስታፍ ይልና and it's all small stuff ይላል። ዝም ብለህ በትናንሽ የማይረባው ነገር ላይ ጊዜህን አታባክን። አትጨነቅ ለማይረባ ነገር። ሐሳብ አይግባህ ለማይረባ ነገር። ዋና በህይወትህ ዋና ለሆኑ ነገሮች ትኩረት ስጥ የሚል ነው። እኔ ልጅ በቅርብ ጊዜ አብሮ አደጌ የሆነ ቢኒያም አፈወርቅ የሚባል ልጅ ነበር እና ከልጅነት እንተዋወቃለን። ሃይ ስኩል አብረን የተማርነው አብረን ወክ ያደረግን ቦሌ ደርሰን ሌላ ዳይታ ብዬ የሚባል ነበር፣ ተካልኝ መኑ የሚባል ነበር። አራታችን ነበር። አሸናፊ የሚባልም ልጅ ነበር፣ ግን እሱ አብሮን አልተማረም። ከዛ ሃይ ስኩል ገባን ጨረሰን። እኔ ሜዲካል ስኩል ገባሁ። ሜዲካል ስኩል በጣም ቢዚ ያደርግሻል። አሁን ተለያየን ከጓደኞቼ ጋር። ግራጁዌት አደረኩኝ። መንፈሳዊ ህይወት ውስጥ ገባሁ። አሁን አንዱ ዳይታ ብዬ አሜሪካ ነው ያለው። ቢኒያም አፈወርቅ ግን እዚህ ነው ያለው። ቢኒያም አልተማረም። ቤስት ፍሬንዴ ነው። በጣም ወዶ ቤስት ፍሬንዴ ነው። በኋላ ለሆነ ሰውዬ ሹፌር ሆኖ ይሰራ ነበር። ከዛ ላገኘው ስሞክር እሱም ይሸሸኛል። እሱም ጥፋት ነበር። እሱም ይሸሸኛል። እኔም ግን በጣም ገፍቼ አልሄድኩም። በጣም ገፍቼ ሄጄ አነጋግሬው ኑሮን ለመለወጥ አልሞከርኩም። ባለፈው ዓመት ሞተ። አሁን እንዴት እንደሚያንገበግበኝ ልነግርሽ አልችልም። ቤስት ፍሬንዴ ነው። ቤስት ፍሬንድ ግን በቃ አልፈለገም ወይ እኔ ትንሽ መንፈሳዊ ስለሆንኩ እየደበርኩት ይሆናል ምናምን እያልኩኝ፣ ግን ሲሪየስሊ ፈልጋለሁ ብዬው
ሲሪየስሊ ፈልጌው ቁጭ አድርጌ አላናገርኩትም። ጓደኛዬ ነው ለጓደኛዬ ነው። አሁን ሂዝጎን። ለዚህ ነው ትንሽ ነገር ልታረግላቸው የምትችይ ሰዎች እያሉ በህይወት እያሉ ብታረግላቸው ብትረጃቸው። አሁን አንዳንድ ዲያስፖራዎች ይገረማሉ። አሜሪካን ሀገር ቤታቸው ይጃለሁ። በጣም ጥሩ ኑሮ አላቸው። ቤታቸው ሂዩጅ ነው። 3-4 መኪና አለ ምናምን። ከዛ ስትመጪ ቤተሰባቸው ጋር ይልኩሻል መልእክት። እናታቸው ጋር ትሄጃለሽ። እናታቸው ያሉበት ጭቃ ቤት፣ እናትየው ያሉበት ጭቃ ቤት፣ እሱ እዛ የሚኖርበት ቤት። እናትየው የሆነ የቀበሌ ቤት የድሮ ቀበሌ ቤት ምናምን ያረጀ ዕቃ ምናምን ሽቅሽቅ ያለ ኮርኒስ የሌለው። ለማዘር አንድ ነገር አታረግም እንዴ? ለእናቱ የሆነ ነገር ማድረግ አለበት። እህቶቹን ታናናሽ እህቶቻቸው ምናምን እስከ መቼ ነው ኢትዮጵያ ገንዘብ የሚላከው? እስከ መቼ ነው እነሱ የሚረዱት ይላሉ። ለማዘር ሁሌስ ብትረዳቸው ምን አለበት? በህይወት እያሉ ለቤተሰብ እህትን አስተምራት፣ ወንድምህን አስተምሮ ትምህርት ቤት ከተተው፣ የሚያስፈልገውን ነገር አድርግለት። ማዘር ካለፉ በኋላ ይቆጫል። አባት ካለፈ በኋላ ይቆጫል። ስለዚህ በህይወት እያሉ በኋላ ጸጸት እንዳይሆን፣ አሁን እነዚህ ሰዎች የሚቆጫቸው አልረዳንም፣ ጸጸት እንዳይሆን መርዳት ያስፈልጋል።